ንግግር ነው የምትናገር? ይባልሽ እኮ ነው ታውቃለህ። ታዲያ ስለሽ መደረቻለኝ ነው በስተቀር አትጩምብኝ ነው። ሰላም እንዴት ናችሁ ውድ ተመልካቾቻችን? እግዚአብሔር ይመስገን አለን። ይህን ቪዲዮ መስራት አልፈልግም ነበረ፣ ግን ምናልባት እንደ ሀሳብ አላቅም፣ ብቻ ይሄ ነገር ሊሆንም ላይሆንም ይችላል። እርግጠኛ አይደለሁም እኔ ግን በጣም ስለከበረኝ ነው። ይህን ነገር አላመንኩም። ከማልጠብቀው ሰው ከኛ ካሜራማን ከሆነ ሰው ነው ይህንን ቪዲዮ ያገኘሁት። ረዱ ይህንን ነገር ታውቂያለሽ እንዲህ ብሎ ነው የላከልኝ እና ቦታው ምን ስለነገረኝ እዛ ሊሄድ ነው። ምናልባት ይሄ ነገር ከሆነ ይሆናል፣ ካልሆነ አይሆንም። ብቻ ሊሄድ ነው ወደዛ እና ያው በቪዲዮ ስለተላከልኝ ቴሌግራም ላይ ልክ እንደባለፈው ፓርት እንዳደረኩት የሆነ መሰለኝ። ብቻ ለማንኛውም እዛ ሊሄድ ነው። እናም ያው ያለውን ነገር እዛ ሄደን እናረጋግጣለን ማለት ነው። አይ ታክሽልሽ ምን ትልቁ ነገር ታረጋግሽ ዝምድሽ እንታዝም ታረጋግሽ ሰው አሁን ሰው ያንቺው በሱ ደግሞ ደስ ይስራየው ያን ግን ሲስራ ከምን ታረጋግሽ ስም ይጀርብ ይተከፈል ምን ታረጋግሽ ተካጫ ምን ታረጋግሽ ምን አንገብ ነው ዝም መጥቶ ይተከፈሽ ምን ታረጋግሽ ይገባል ነው ምን ማለት ነው? ምን ማለት ነው? ስራ ይወራል ነው ግን ስራ ታይዛችሁ ተዞሩ እኔ ጥያቄ እዚህ ምን ታረጋለሽ? ምን አገባው እመጣለሁ። እንከራተናል ምን ንግግር ነው የምትናገር? ይባልሽ እኮ ነው ታውቃለህ። ታዲያ ስለሽ መደረቻለኝ ነው በስተቀር አትጩምብኝ ነው ለዚህ ስለ ስራ ይወራ ዝም በይ። ስለ ስራ ነው ያወራሽ ምን ማለት ነው? ፍቅር እንዴት ነው የምታመነጫው? ግን በጣም ምንጫጭኝ እንጂ ያየው ሆኖ ስለ ስራ እያወራን ነው። ምን ስራ እዚህ ነው ስራ እዛው ስለ ስራ ምን ማለት ነው? እኛ ነገር ጠረጠርሽ ማለት ነው? እንግዲህ ፓካናስ ዋሊ ተቀበለ ነገር እንጂ ሚና ፓንክ ሳስነግራት ነው ታዲያ ለነሽ ኤክስፖ የሎተሪስ ሰውን ተረኝ አሁን የመጣ ነው። አንቺ ሳሊኒሽ ላይ ይርና በዚህ ቢሮ ልክ ስንገባ ምን ምትሽ ወሰረግ ያለና ቪክተር የሶፋ አይዞሽ አይነግርሽ እንዴ ይሄ በደንብ በሁለታችሁ ማለት ነው የገባሁት። ምን ላድርግ ተደልቀው ተጨምተው ስለሆነ አሁን የትኛው ጋር ታንታርገሽ ተቀርሽ ልጅ ታቂባለና አይዞሽ ምን ያደርግም ነው መሰለሽ ቪዲዮ እየቀረጽን ነበር። ነግሬያታለሁ ለእሷ ቪዲዮ እየቀረጽን ነበር። ሪስቴት ያው የመግዛት ሀሳብ አለን እኛ። እንዲሁም ደግሞ ከውጭ ሰው ጠይቆን ነበረና እሱ ልጠይቅ ነበር የመጡትና ገጠመኝ ሆኖ ዛሬ ፍሪ ስለሆነች ከክላስ ለምን አብረኛ አትመጣም ብዬ ይዣት መጥቼ ነውና ለምን ፕራንክ እናደርጋለን ብዬ ያማል። ግን አንተንም ቢመጡ እንዴ መጣኝ ነው እኔማ እንዴ ታውቃለሽ እንዴ እንደመጣችኝ እስካሁን አልተረጋጋሁም። አይ ቅድም እያልሽኝ ነበረ ሞር ከኔ በላይ ሌላ ሰው በደንብ ሊያነጋግር እያልሽኝ ነበር። ማን አለብኝ በቅሶ አለ ያለውን ነገር ማለት ነው። ስለዚህ ምን ይሄድ ይችላል ማለት ነው። አሁን ያለው የት ነው?
አሁን አባይ ሆምስ ሪል ስቴት ነው የምንገኘው። ስለተመካች ችግር የለም። እሺ አሁን የምንገኘው አባይ ሆምስ ሪል ስቴት ሜክሲኮ ሳይት። እየተንቀጠቀጠች በቃ ችግር የለም። ስለዚህ እንግባና እናናግረው አይደለ? ሰላም እንዴት ነህ? ሰላም ነው። እናመሰግናለን። ስንወጣ እንገናኛለን። ከዛ ውሃ ምናምን ጠጪ። ፍራንክ አድርገናት ነው። እንዴት ናችሁ? እንኳን ደህና መጣችሁ። ዛሬ ምን ነገር ጣላችሁ? በጣም ያምራል። ቆንጆ አቀባበላችሁ። ቴንክ ዩ በጣም ቆንጆ። ቴንክ ዩ። እንግዲህ ያው ፕራንክ አድርገናት ነው። ናይስ። ድንጉጥ ነች። አይደ እኛ ፕራንክ ነው ሁሌ እንሰራራለን። አጋጣሚ ብዙ ዛሬ ክላስ የላትም እና ስለ አባይ ሚስቴት እንግዲህ አንዳንድ ኢንፎርሜሽኖች ከውጭም ደግሞ ጠይቅ እንድታገኙ ደግሞ መግዛት ሀሳብ ስላለ በጣም አሪፍ ምን ሪስቴት አለው፣ ቦታው የት ነው፣ አካፈሉስ እንዴት ነው የሚለውን ነገሮች ለኔ ተጠቀመኝ እንዲሁም ደግሞ ጠይቅልኝ የምታወቁት ደግሞ ለማድረስ እንግዲህ መጥቻለሁ። እንግዲህ ቀጣ ቪዲዮ እየቀረስኩ ነው። ችግር የለውም ችግር የለውም። ስለ ሪስቴቱ አንዳንድ መረጃዎች እንድትሰጠኝ ስለፈለኩ ነው። ያው ቦታው አሁን እየገነባቸው ያለችው ሳይት የት ጋር ነው፣ እንዲሁም ደግሞ መኝታ ቤቶቹ ምን ያህል ሰፊ ናቸው፣ ካሬያቸው፣ ፋሲሊቲያቸው ምንድን ናቸው ይሉ እንግዲህ ናቸው። ናይስ ማለት ሁሉም ሰው ደስ ይላል። የራሱ ቤት ይመስላል። ምንም ጥያቄ የለውም። ምንም ጥያቄ የለውም። እንዴ ግድ ነው። እኛም ደግሞ እሱን ያማከለ ነገር ነው ይዘን የመጣ ነው። እውነት ለመናገር ትክክለኛው ቦታ ነው የመጣችሁት። ግን በደረቁ አላደርቃችሁ ቀድሜ ሻይ ቡና ምን ላምጣላችሁ? ውሃሽ እሱ እናመሰግናለን። እንግዲህ ያው እውነት ለመናገር ጥሩ ቦታ ነው የመጣችሁት። የተሻለ ነገሮችን በተለይ አሁን ያለንበት ታይም የተሻሉ ነገሮችን ይዘን የቀረብንበት ሰዓት ነው። ኢቭን ኢፍ ከመኖሪያ ቤት ባሻገር የንግድ ሱቆችም አካተን በጣም በተለየ እና ጥሩ በሚባል ዲስካውንት ኢንክሉድ አድርገን ለደንበኞቻችን ያቀረብንበት ሰዓት ነው የመጣ ነው። ያው እናንተ መታችሁ ደግሞ በባዶ አልሸኛችሁ፣ የተሻሉ ፈሮችን አቀርብላችኋለሁ ማለት ነው። ያ ሶ እንግዲህ ያው ከመጀመሪያው አባይ ሆምስ ማን ነው የሚለውን ነገር በተወሰነ መልኩ ለማስተዋወቅ እንግዲህ አባይ ሆምስ ሪል ስቴት ከዚህ ቀደም በተለያዩ ከሪል ስቴቱን ባሻገር በተለያዩ ቢዝነሶች ላይ የተሰማራ ድርጅት ነው። ምናልባት በኮንስትራክሽኑ ቪኤች የሚባል ደረጃ እንዲሆን የኮንስትራክሽን ካምፓኒ ያለው በተለያዩ ድርጅቶች፣ ተቋማትም የመንግስት የግል ተቋማቶች በተለይ ሾሪንግ እና ፋውንዴሽን ስራ ላይ ረጅም ጊዜ የቆየ አንቱታን ያተረፈ ድርጅት ነው። ከዛ ባሻገር ደግሞ ምናልባት ወደ ግቢያችን ስትገቡ እያያችሁ ከገባችሁ አባይ ቴክኒክ አለ። እንግዲህ ከድሮ ጀምሮ ከፊያት ጀምሮ የነበረ ይህም ትልቅ ካምፓኒ ነው። ፊያት ተብሎ የተሰየመ ካምፓኒ አሁን ደግሞ አባይ ቴክኒክ ተብሎ እንግዲህ ላለፉት 24 እና 25 ዓመታት በአውቶሞቲቭ ዘርፍ ላይ ብዙ ስራዎችን የሰራ ካምፓኒ ነው። እነዚህ እህት ኩባንያዎች የነዚህ ሁሉ እህት ኩባንያ ነው አባይ ሆምስ ሪል ስቴት ማለት ነው። እንግዲህ አሁን ላይ ሁለት የተለያዩ ሎኬሽኖች ላይ የመኖሪያ አፓርትመንቶችና የንግድ ሱቆችን ኢንክሉድ ያደረገ ቤቶችን እየገነባ እንገኛለን። ከመጀመሪያው ሳይታችን የተወሰነ ነገር ስትገቡ ምናልባት እያያችሁት ከገባችሁ እዚሁ ሄድ ኦፊሳችን ላይ ያለው ሜክሲኮ ላይ ሜክሲኮ ጠማማ ፎቅ ማለት ነው። ለአፍሪካ ህብረት 50 ሜትር በማይሞላ ርቀት ውስጥ ያለ ዙሪያችንን ዲፕሎማቶች የዲፕሎማቶች መናኸሪያ የሆነ አካባቢ ነው። እዚህ አካባቢ ላይ እንግዲህ ሚክስድ ዩዝ የሆነ አፓርትመንት እየገነባ እንገኛለን። እጅግ ሌክዠሪ ነው ፕላስ ኮምፓውንድ የሆነ አፓርትመንት ነው። ያ ማለት ሲንግል አፓርትመንት አይደለም። እዚህ የሚገዙ ደንበኞቻችን መኖሪያቸውንም ኦፊሳቸውንም እዚሁ አድርገው ፕላስ ደግሞ ልጆቻቸውን ለማጫወት
ለመጫወትም ሆነ እነሱም ጂም ለመስራት ከዚህ ኮምፓውንድ አፓርትመንት ውስጥ መውጣት አይጠበቅባቸው። ምክንያቱም ይሄ ኮምፓውንድ አፓርትመንት የመዋኛ ገንዳ የልጆችና የአዋቂዎችን ያካተተ ነው። የመሮጫ ትራክ አለው። ኢንዶር ጂም፣ ስቲም ሳውና ያካተተ ነው። ሶ ኢቨን ኢፍ ዴኬሮች እዚሁ ያገኛሉ ማለት ነው። እንግዲህ ያው ለአዲስ ተጋቢ አንደኛው ሄዴክ የሚሆነው ልጅ ከተወለደ በኋላ ልጅ ሁኔታ አስቀብጬ ስራ ሰራለሁ ነው። እዚህ የሚኖሩ ሰዎች እንግዲህ የትም መራቅ አይጠበቅባቸውም። እዚሁ ዴኬሮች አሉ። ልጆቻቸውን እዚሁ አሳርፈው የፈለጉበት ቦታ ስራቸውን ሰርተው መጥተው ልጆቻቸውን ራቅ ብሎ ሳይቀበሉ እዚሁ ከአፓርትመንታቸው ሳይወጡ እዚሁ ልጆቻቸውን ይዘው የሚሄዱበት ሁኔታ ይኖራል ማለት ነው። ሶ ምንድነው ከዘመኑ ጋር ያማከለ እጅግ ሌክዠሪ የሚባል አፓርትመንት እንግዲህ እየገነባ እንገኛለን ማለት ነው። ሶ እዚህ አፓርትመንታችን ላይ ስንመጣ እንግዲህ የመኖሪያ አፓርትመንቶች ከባለ 1 መኝታ እስከ ባለ 3 መኝታ ኢንክሉድ ያደረገ ነው። ምናልባት ባለ 1 መኝታ በ78 ካሬ እንዲሁም ባለ 2 መኝታ በ125 ካሬ ባለ 3 መኝታ ደግሞ እንደዚሁ 158 ካሬ ሰው እንደፈለገው የካሬ አማራጭ ማግኘት የሚችልበት ሁኔታ ይኖራል ማለት ነው። ሶ እንግዲህ እዚህ ላይም ስቲል ግንባታ ላይ ነው ያለው። ፕላስ 10% ቅድመ ክፍያ ብቻ በመክፈል ቀሪውን በረጅም ጊዜ ያከፋፈል ከወለድ ነፃ በሆነ መልኩ የግንባታ ሂደት እያዩ የቤት ባለቤት የሚሆኑበት ሁኔታ ይኖራል ማለት ነው። ሶ ይሄ እንግዲህ አንደኛው አማራጫችን ነው የሚሆነው። ከዚሁ ኮምፓውንድ ሳንወጣ እንግዲህ አሁን ደግሞ በጣም በብዛት እየተሸጡ ያሉ የንግድ ሱቆች አሉ። ሶ በሞል ስታንዳርድ አድርገን እየገነባናቸው ያሉ ማለት ነው። ይሄ ማለት እንግዲህ ያው ባደጉት ሀገራት የተለመደ ነገር ነው። እኛ ሀገር ላይም አንዳንድ አሁን ብቅ ብቅ ያሉ ነገሮች አሉ። ሶ የኛ ሱቆች ሞሎች ናቸው። ያ ማለት አንድ ሱቅ ፊት ለፊት ብቻ ስላለ አክሱስ የማርሽ ሀቅ ነው። ሶ ወደ ውስጥ ገብተው ነው አክሰስ የሚያደርጉት ማለት ነው። ሁሉም ሱቆች እንግዲህ ደንበኛ ገብተው ሁሉም ሱቆች ለሁሉም ሱቆች በቂ የሆነ እይታ እንዲኖራቸው አድርገን እየሰራናቸው ያሉ እጅግ ዘመናዊ የሆነ በሞል ስታንዳርድ እየገነባናቸው ያሉ የንግድ ሱቆች አሉ። ሶ እነዚህ የንግድ ሱቆቻችን ላይ እንግዲህ ከ16 ካሬ ጀምሮ ነው መነሻ ካሬዎቻችን የሚሆኑት ማለት ነው። ሶ ከግራውንድ ጀምሮ እስከ 4ኛ ፎቅ እንደ ደንበኛው ፍላጎት እንደ ቢዝነሱ እንደሚያስፈልገው ነገር መምረጥ የሚችልበት ሁኔታ ይኖራል ማለት ነው። ፕላስ ሌላ ለየት የሚያደርገን አሁን ብዙ ቦታ የሌለ ነገር ሱቃቸውን አሁን አውቀው ነው የሚገዙት። ቦታው ፊት ለፊት ላይ ነው። ቤቱ ከሊፍቱ ምን ያህል ይርቃል፣ ከደረጃው ምን ያህል ይርቃል የሚለው ነገር እያንዳንዱን ነገር አጥንተው ለቢዝነሳቸው የተሻለ ነው ብሎ የሚያስቡትን ከ16 ካሬ ጀምሮ እኛ ሊሚት አላረግናቸውም። አይደለም፣ ፈጽሞ አይደለም። ዛሬውኑ አውቀው ነው ለዛ ለሚከፍሉት ሱቅ የቱ ጋር እንደሆነ በኋላ ላይ መጥተው ሲጠይቁ ራሱን ሱቅ ነው የሚያገኙት ማለት ነው። ዛሬውኑ አውቀው የሚያገኙት ሱቅ ነው የሚሆነው ማለት ነው። ይህም አንድ አድቫንቴጅ ነው። ቢኮዝ በጣም ቢሆን እንዳልከው ትንሽ አስቸጋሪ ነው። ገንዘብ ላይ እድል እንዲወስን ያደረግነው ነው ማለት ነው። ያ ማለት እንግዲህ ሰርተን ያመጣነውን ገንዘብ በእድል የመጣ ገንዘብ አይደለም። ሰው አውቀን ቢዝነስ እንደመሆኑ መጠን በተቻለ መጠን ሪስኩን ሚኒማይዝ ማድረግ መቻል አለብን። ሶ ከዛ አንፃር ዛሬው ነው አውቀው ሱቃቸውን ሎኬሽኑን አውቀው ቦታውን ኤግዛክትሊ ቦታውን አውቀው የሚገዟቸው የንግድ ሱቆች ናቸው። ፕላስ እንዳልኩ ከ16 ካሬ ጀምሮ ነው የንግድ ሱቆቻችን ያሉት ማለት ነው። ሶ ከ16 ካሬ ጀምሮ እኛ እንገድባቸውም እስከፈለጉት የካሬ አማራጭ ይኖረናል ማለት ነው። ሶ መሀል ላይ 16 ብሎ 20 ይኖረናል፣ 22 ይኖረናል፣ 25፣ 40፣ 50 እስከ 100 እስከ 150 ድረስ መቀጠል የሚችል የካሬ አማራጭ ይኖረናል ማለት ነው። ያ ማለት ደንበኛው እንደ አቅሙና እንደሚሰራበት ስራ ኦር ሰምቲንግ እንደ ፍላጎቱ ያልተገደበ የካሬ አማራጭ የንግድ ሱቆች ይኖሩናል ማለት ነው። እዚህ ሞል ስታንዳርድ የሆነ ሱቆቻችን ላይ ስንመጣ እንግዲህ በዋጋ ረገድም ያው እዚሁ ጋር ተቻርጌላችሁ ልረፍና የንግድ ሱቆቻችን ላይ ስንመጣ እንግዲህ በአሁን እናንተም ያው ጥሩ ሰዓት ነው የመጣችሁት እያልኩ ነበረ። ምናልባት ያው አሁን ላይ እስከ 30% የሚደርስ እውነተኛ ቅናሽ እያደረግን ነው ሱቆቻችን ላይ ማለት ነው። ያ ማለት እንግዲህ እንደያከፋፈላቸው ማለት ነው። ለምሳሌ አሁን ላይ 4 ሚሊዮን ብር እየሸጥን ያለነውን የንግድ ሱቅ አለን። ለምሳሌ 4 ሚሊዮን ብር የምንሸጠውን ያ 4 ሚሊዮን ብር በአድቫንስ ፔመንት 15% ከፍለው ቀሪውን 85% በ2 ዓመት ጊዜ ውስጥ ቤዝድ ኦን ኮንስትራክሽን ፕሮግረስ መክፈል የሚችሉበት ሁኔታ ይኖረናል። አይ ባንዴ መክፈል ፈልጋለሁ ብሎ ለሚመጣ ደንበኛ 100% ባንዴ ለሚከፍለን እንግዲህ ትክክለኛ 30% ዲስካውንት እናደርጋለን። ከ4 ሚሊዮን ብር ላይ ለምሳሌ 4 ሚሊዮን ብር እየሸጥነው ያለው ነው የንግድ ሱቅ አሁን ላይ በ2 ሚሊዮን 800 ሺህ ብር እየሸጥን እንገኛለን ማለት ነው። ያ ማለት ከአንድ ሱቅ ላይ ወይም 4 ሚሊዮን ብር እየሸጥነው ካለ ነው የንግድ ሱቅ ላይ 1 ሚሊዮን 200 ሺህ ብር ዲስካውንት አድርገን በ2 ሚሊዮን 800 ሺህ ብር እየሸጥን እንገኛለን ማለት ነው። ቢት 3 ሚሊዮን ብር ገብቷል። የ20 ዓመት
መኪና ማለት ነው። ትክክል። ገንዘብ ዋጋ እንደማጣቱ እውነት ለመናገር አሁን ላይ 2.8 ማለት በጣም ትንሽ ብር ነው፣ ግን ትልቅ ነገር ደግሞ ትልቅ ሀሴት ነው። አሁን ላይ ያስቀረበው ነገር እንደነገራችሁ ደግሞ ትልቅ ሀሴት ነውና በጣም አሪፍ ነው። በጣም እያለ ከፈለ 30% ለእናንተ ስፔሲፋይ ለእናንተ ብቻ ከምናደርገው ለቤተሰቦቻቸው አድርገን ይሄ ቅናሽ እንግዲህ አሁን ላይ ኦልሞስት የነበሩ ሱቆች ነበሩ። የነበሩ ሱቆች በኮታ የተቀመጠ ሱቅ ነበር። ይሄ ከየሆነ ያህል ሱቅ በኋላ ይሄ ዲስካውንት ያበቃል ብለን ነበር። ያው ቅድም ብያለሁ እንግዲህ ስትመጡ የሆነ ነገር ኤክስፔክት አድርጋችሁ እንደምትመጡ አስባለሁ። ለእናንተም ይሄ እንትን እያበቃ ነበር የመጣችሁበት ጊዜ ማለት ነው። ይሄ ኦፈር ወይም ይሄ ዲስካውንት እያበቃ ነበረ። ለእናንተም ፕላስ እናንተም ብሎ ለሚመጡ ቤተሰቦቻችሁ እስከ 10 ደንበኞች ላድርግ። እስከ 10 ደንበኞች በዚህ ዲስካውንት እናስተናግዳለን ማለት ነው። ቢኮዝ እናንተም ብሎ የመጡ ኢንፎርሜሽን በደንብ አድርጋችሁ አዳምጡ። ምናልባት ኢንቨስት ማድረግ የምፈልጉ እንደዚህ አይነት ነገር ላይ ሱቅ ላይ ቤቶች ላይ ኢንቨስት ማድረግ የምፈልጉ ሰዎች እንግዲህ እየሆናረጉ ብለን የመጣ ነው ካላችሁ ይሄ ፐርሰንት እንግዲህ እናንተም ይቆይላችኋል ማለት ነው። እድለኛ ናችሁ ማለት ነው። ምንም ጥያቄ የለውም። ያው እኛም መተን ቤት ለምቦሳ ላልናችሁ ሙር አዲስ ባለትዳሮች ናችሁና አዲስ ባለትዳሮች ናችሁ መተንም አልመረቅናችሁ። ከዛ አንጻር ያው በዚህ ቢያንስ እናካክስ ብለን ነው። ያው እውነት ነው። አሁን ላይ ምን ያህል ቤተሰቦቻችሁ እንደምትጨነቁ ስለገባን ነው። ቢኮዝ እየጠየቃቸው ያላቸዋቸው ጥያቄዎች እና ሬዲያ ሪስቴቱ ላይ ያሉ ነገሮች አሉ። ከዛ አንጻር ታማኝነት የመጀመሪያው ነገር ነው። በጣም ብዙ ሰው ዲስከሬጅ እየሆነ ያለበት ሴክተር ሆኗል አሁን ላይ። እንግዲህ በተወሰኑ ሪስቴቶች ብዙ ሪስቴቶች ገብተው አንድ ላይ እየተወቀጡ ያሉበት ሁኔታ አለ። ፕላስ እንደዚህ ደግሞ እውነታን ይዘው እየተገነባ ያለ በራሳቸው ይዞታ ላይ ፕላስ እውነታዎችን ትሩ የሆኑ ነገሮችን ይዘው እየቀረቡ ያሉ ሪስቴቶች እንደዚህ ለይቶ ማቅረብ ያው ለእናንተ ምስጋና ስለሚገባችሁ ከሚል ነው። ያው ምንድነው ያው ብቻ ሳይሆን ቤተሰቦቻችን የሚጠቀሙ ብለን ስለምናስብ ነው። ነገር አብዛኛው ውጭ ያሉ ቤተሰቦቻችን እንዲሁም ደግሞ በአረብ ሀገራት የሚሰሩ ቤተሰቦቻችን አሉና ብራቸውን ያው ሁሌ መቼስ ውጭ ሆኖ መስራት አይፈልጉም። እዚህ ደግሞ ኢትዮጵያ ላይ ኢንቨስት አድርገው ወደ ተሻለ ነገር ለመኖር ነው። እዛም አንድ ፐርፐዝ ብር ይወጡ ያሉትና ያን ነገር ደግሞ ወደዚህ መጥተው ኢንቨስት እንዲያደርጉ ወደ ተሻለ ነገር ያው አንዳንድ ሰው ቤተሰብ ይገኛል። ቤተሰብ ነው ደግሞ ቤተሰብ ራሱ ገንዘቡን የሚወስድበት አለ። ብዙ የምንሰማቸው ነገሮች አሉና ከዛ አንጻር ያው እኛ ኢንፎርሜሽን ለእኛም ከጠቀምን እንዲሁም ደግሞ ለተመልካቾቻችን ከጠቀምን ሞር በደንብ እነሱ ማጣፈው እኛም ደግሞ ቪዲዮ ላይ በምናቀርበው ደግሞ አይተው መግዛት ከቻሉ ኢንቨስት ማድረግ ከቻሉ ነገ ደግሞ እኛን ያመሰግኑናል ብለን ስለምናስብ ብዙ ሰዎች ጥያቄ የሚሆንባቸው ያከፋፈሉ ሁኔታ እንዴት ነው የምንከፍለው? ውጭ ያሉ ሰዎችስ እኛው ብቻ ነው ማለት አንዳንዴ ሰው ልከው ይባላል። ምናልባት ኦፕሽን አላችሁ ውጭ ልካችሁ እዛው አግሪመንቱን መፈጸም ትችላላችሁ መንገድ። ከዛ ውጭ ደግሞ ሳይታችሁ በምን ያህል ጊዜ ያልቃል? ነገር ያው ሰው ብሩን ኢንቨስት አድርጎ በምን ያህል ቀን ያልቃል? በሰዓት ውስጥ ያልቃል ወይ? እቺ ያው የእኛም ጥያቄ ናት። ምክንያቱም ያው እንዳሉ እዚህ የተሰማው ከፈለግን አንደኛ ጠይቀው ብቻው በምን ያህል ጊዜ ያልቃል ነው ትልቁ ነገር እሱ ነው ብዬ አስባለሁ። እና እሱም በምን ያህል ቀን ያልቃል? ከዚህ ውስጥ ደግሞ ያስረከባቸው ችግሮች ካሉ ለተመልካቾችም ሰው ቢልቁ ከሆነ ሄደው ቼክ እንዲያደርጉ ያን ነገር ያው ምናልባት ስለ ጥያቄ ያለኝ ቆንጆ ጥያቄ ነው። አንደኛው ሀሰል ምንድነው ያው በተወሰነ መልኩ ግማሽ በግማሽ በሚባል እንግዲህ አሁን ስቲል እንግዲህ በርካታ ቤቶችና በርካታ ሱቆችን ስቲል ሽጠናል። ከነሱ ደንበኞቻችን አሁን እንዳልከው ከሀገር ውጭ ተገኝተው እዚህ ሆነው ይህንን ነገር በአካል ተገኝተው መግዛት የማይችሉ ደንበኞች በርካቶችን አስተናግደናል። ለእነሱም ያው ከመጀመሪያው ሲጀምር ከአከፋፈል ስንመጣ በነገራችን ላይ ቅድም ብያለሁ በ100% 15% ከፍለው ቀሪውን ሲከፍሉ ለምሳሌ ያ ማለት ከ600 ሺህ ብር ጀምሮ የቤት የሱቅ አማራጭ ይኖረናል ማለት ነው። ዛሬ ላይ 600 ሺህ ብር ብቻ ከፍለው ቀሪውን 85% ወይ ቀሪውን ክፍያቸውን ቤዝድ ኦን ኮንስትራክሽን ፕሮግረስ ወደ 8 ዙር ከፋፍለንላቸው በ2 ዓመት ጊዜ ሱቃቸውን መረከብ የሚችሉበት ሁኔታ ይኖራል ማለት ነው። ያ ማለት የንግድ ሱቆቻችንን በ2 ዓመት የምናስረከባቸው ሱቆች ናቸው ወይም ደግሞ የንግድ ቤቶች ናቸው ማለት ነው። እንዲሁ በተጨማሪ ደግሞ ወደ መኖሪያ ቤቶቻችን ስንመጣ
ሲመጣ እንግዲህ ከዚህ በኋላ በ3 ዓመት ጊዜ ውስጥ ሙሉ ለሙሉ ፕሮጀክቱን ገንብተን እናስረክባለን ማለት ነው። አሁንም ያለንበት የግንባታ ሂደት አለ። በታይም ስኬጁላችን መሰረት በሚገባ እየሄድን ነው። ፕላስ ይሄ አሁን ያለንበት ሲዝን ትንሽ ለኮንስትራክሽን አስቸጋሪ ነው፣ ያው የዝናብ ወቅት ስለሆነ ከክረምቱ ጋር ተያይዞ ማለት ነው። ግን ያም አልበገረንም፣ ያም አላቆመንም። ምናልባት ስንወጣ በደንብ ሳይቱን ቪዚት የምናደርግበት ታይሞች ይኖሩናል። ስቲል ስራ ላይ ነው ያለነው፣ በደንብ እያፋጠነ ያለ ነው። ቢኮዝ ይሄ ፕሮጀክት ለኛ ትልቅ ነገር ነው። ከስምም አኳያ እንግዲህ ቅድም መነሻ ላይ ብያለሁ፣ ዛሬ ላይ ብዙ ስካሞች አሉ፣ ፕሮጀክት ዲሌዎች እየበዙ ነው። ከዛ አንጻር እኛም እዚህ ማርኬት ላይ በደንብ ፔኔትሬት አድርገን መቆየት እንፈልጋለን። ከዛ አንጻር የተሻለ ነገር ለማቅረብ በተቻለ አቅም ሁላ እየሞከርን ያለንበት ሁኔታ ላይ ነው ያለ ነው ማለት ነው። ከዛ አንጻር እንግዲህ ደንበኞቻችንን በምን አይነት መልኩ ያገኙናል? እንግዲህ አሁንም ከስር የምናስቀምጥላቸው ስልኮች ይኖሩናል። በዛ ስልኮች አግኝተውን ዋትሳፕ ላይ፣ ኢሞ ላይ፣ የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ በዛ መልኩ ያገኙናል። እዚህ ያለውን ነገር በቪዲዮ ኮልም አሳይተናቸው ምናልባት ተወካይ ኖሯቸው እዚህ መምጣት የማይችል ከሆነ እዛ ሆኖ ራሳቸው መጨረስ የሚፈልጉ ከሆነ ሙሉ ለሙሉ ፕሬዘንቴሽኑን፣ ሳይት ቪዚቱን፣ ኤቭሪቲንግ ፕላስ የኛም ባለሙያዎች አሉ አማክረናቸው። እኛ መሸጥ ብቻ አይደለም የምንፈልገው፣ እውነት ለመናገር አማክረን የተሻለ ኢንቨስትመንት እንዲያደርጉ ነው የምናስበው። ከዛ አንጻር የተሻሉትን ነገሮች እንዲያገኙ የምናደርግበት ሁኔታ ይኖራል። በቪዲዮ ኮሎች ተደዋውለን ያሉትን ነገሮች በደንብ ዲቴል አስረድተን ፕላስ ውላቸውንም ያሉበት ቦታ በመላክ በዲኤችኤልም በተለያዩ ሶሻል ሚዲያዎችም በኢሜይላቸውም ልከንላቸው እዛው አንብበው ፈርመው ወደኛ ተመላሽ የሚያደርጉበት ከዛኛ መልሰን ደግሞ በዲኤችኤል አግሪመንታቸውንና የከፈሉበትን ደረሰኝ አታች አድርገን የምንልክበት ሁኔታ ይኖራል ማለት ነው። ይሄኛው እንግዲህ አንደኛው መንገዳችን ነው። ስቲል ኮሚኒኬት እያደረግንበት ያለንበት ወይም ደግሞ እየሰራንበት ያለንበት መንገድ ነው ማለት ነው። እንግዲህ በተጨማሪ ከዚህ በፊትም የነበረ ሬፑቴሽን እውነት ለመናገር ጥሩ የሚባል ነው። ምክንያቱም ከዚህ በፊት ገንብተን ያስረከብነው እጅግ ሌክዠሪ የሚባል አፓርትመንት መሀል ቦሌ ፍላሚንጎ ላይ ቢኤች የሚባል ስዊት አፓርትመንት እንግዲህ በራሳችን አቅም በራሳችን ገንዘብ ሰርተን ሙሉ ለሙሉ ለቤት ባለቤቶች ሽጠን አስረክበን ወጥተናል ማለት ነው። እንግዲህ አሁንም ሄዳችሁ ብታዩ ሳይቱን ሊቪብል ሆኖ ነዋሪዎች ገብተው እየኖሩበት ይገኛሉ ማለት ነው። እንግዲህ እሱ አንደኛው ሬፑቴሽናችን ነው ከዚህ በፊት የነበረ። ያ ማለት ኦልሬዲ ፐርሰንት ተቀበሉ ራሳችሁ ለምታቻቻችሁ ይሸጣችሁ ተማማ። በትክክል ቢኮዝ ያለ ማርኬት ፔኔትሬሽን የሆነ ነገር አሳይቶ መግባትም ስለፈለገን እጅግ ሌክዠሪ የሚባል በዱፕሌክስ የሆኑ ቤቶችን ገንብተን ለነዋሪዎች ያስረከብንበት ሁኔታ አለ ከዚህ በፊት ማለት ነው። እንግዲህ አሁንም ያው በዚህ መልኩ መተናል ወደ ማርኬት ማለት ነው። ከዛም ባሻገር እውነት ለመናገር አሁን ያለንበት ወቅት ቆንጆ ነው ብያቸዋለሁ። ሌላኛው ደግሞ ጥሩ ነገራችን እንግዲህ አሁንም አዲስ ሳይት ሪሊዝ አድርገናል ከዚህ ካለን በተጨማሪ ማለት ነው። ሜክሲኮ አፍሪካ ህብረት ፊት ለፊት ካለው ሳይታችን በተጨማሪ አዲሱን ሳይታችን ደግሞ እንግዲህ ቄራ አካባቢ በጣም ሌክዠሪ የሚባል አፓርትመንት እንግዲህ ለቤት ባለቤቶች ለቤት ፈላጊዎች አቅርበናል ማለት ነው። እንግዲህ ይህም ሳይታችን ምናልባት ያው ቄራ አካባቢ ላይ በጣም ብዙ ሰው አለ፣ በጣም ብዙ ትውስታ ያለበት አለ። ስቲል አሁን እየለማ ያለ አካባቢ ነው። ያም አካባቢ እንግዲህ አዲስ ፕሮጀክቶች ትላልቅ ፕሮጀክቶች ዙሪያውን የከበቡት ናቸው እና አዲስ ቱሞሮ የተለያዩ ፕሮጀክቶች እዛ አካባቢ ላይ ያሉ ያንን ባማከለ ምናልባት ቄራ አካባቢ ኖሮ ግን ይሄ ኦልዱ አኗኗር ወይም ደግሞ የድሮን አኗኗር ተወዛው አካባቢ ከአካባቢ ሳርቅ በአዲስ እዛው ከአካባቢ ሳልወጣ አዲስ አኗኗር መፈለግ ወይም ደግሞ አፕዴት የሆነ አኗኗር እፈልጋለሁ ለሚሉ ፕላስ እዛ አካባቢ ትውስታ ላላቸው ሰዎች ብለን ያቀረብ ነው። ጥቂት ቤቶች ብቻ የሚገኙበት ከ60 ያልበለጠ ቤት ብቻ ነው የሚገኘው እዛ አፓርትመንታችን ላይ። እንግዲህ አሁን በቅርብ ነው ለሽያጭ ያወጣ ነው። እዛ ላይም ከባለ አንድ መኝታ ከ66 ካሬ ጀምሮ ባለ ሁለት መኝታ እንደዚሁ በ110 ካሬ ባለ 3 መኝታም በ146 ካሬ ሆኖ ፓኖራሚክ የሆነ እይታ ያለው
ፕላስ ሪቨር ሳይድ የሆነ ያ ማለት እንግዲህ አሁን ላይ ወንዞች አጠገብ የተሰራ ያለ ኮሪደር እያየን ያለ ነው። ያንን ባማከለ መልኩ በጣም ሌክዠሪ የሚባል አፓርትመንት እየገነባ እንገኛለን ማለት ነው። እሱም ፕሮጀክታችን እንግዲህ ከዚህ በኋላ በ2 ዓመት ከ6 ወር የምናስረክበው ፕሮጀክት ከ10% ጀምሮ ከፍለው የቤት ባለቤት የሚሆኑበት ሁኔታ ይኖራል። እንደውም ያው እዚህ ላይ የተወሰነ ኦፈር መስጠት አለብን ብለን ስለምናስብ እንግዲህ እዚህ ላይ ተመሳሳይ እንግዲህ ሁለተኛ ጊፍታችን ነው የሚሆነው። ከ5% ጀምሮ ደንበኞችን የቤት ባለቤቶች እናደርጋለን ማለት ነው። ያ ማለት ለምሳሌ ባለ አንድ መኝታው ላይ ከ360 ሺህ ብር ጀምሮ ቅድመ ክፍያ በመክፈል የቤት ባለቤት መሆን የሚችሉበት ሁኔታ ይኖራል ማለት ነው። ቀሪውን ፔመንት በ2 ዓመት ጊዜ ያለምንም ወለድ ቀስ ብለው የኮንስትራክሽን ፕሮግረስ እያዩ ያ ማለት እንግዲህ ይሄ ምንድነው አድቫንቴጁ? አንደኛው ነገር ያላቸውን ገንዘብ ሙሉ ለሙሉ አምጥተው መጣል አይጠበቅባቸውም ማለት ነው። ቢዝነሳቸውንም ረን እያደረጉ ከሆነ የቢዝነስ ገንዘባቸውን መንካት የለበትም። ስራቸውን እየሰሩ እኛም ግንባታችንን እያከናወንን በየተርሙ በሚኖር የኮንስትራክሽን ፕሮግረስ እያዩ ታይም ብቻ ቤዝ አላደረግንም። የኮንስትራክሽን ፕሮግረስ ማሳየት አለብን። ያ ማለት ሳንገነባ የምንጠይቀው ገንዘብ አይኖርም ማለት ነው። ዛሬ ላይ 5% ዳውን ፔመንት ከፍለው ቀሪውን 95% ቤታቸውን የግንባታ ሂደቱን እያዩ በ2 ዓመት ተኩል ጊዜ ውስጥ ወደ 8 ዙር ብሬክ ዳውን ከፋፍለንላቸዋል። በ8 ዙር ክፍያ መክፈል የሚችሉበት ሁኔታ ይኖራል ማለት ነው። ለዚህ ተመሳሳይ ከፍ ያለ ነገር ባለ 2 መኝታም የሚፈልግ እስከ 600 ሺህ ብር ቅድመ ክፍያ በመክፈል የቤት ባለቤት መሆን የሚችልበት ሁኔታ ይኖራል ማለት ነው። በተመሳሳይ መልኩ ባለ 3 መኝታውን እንደዛው ማለት ነው። እንግዲህ እነዚህን አማራጮች ይዘን ተገኝተናል ማለት ነው። በጣም ቆንጆ ነው። ተመልካቾቼ እንግዲህ በጣም ተስፋ እንዳደረጋችሁ ተስፋ አደርጋለሁ። ያው ዲስትሪክት አባይ ሆምስ እንግዲህ እንደሰማነው ብዙ ስራዎችን ሰርቶ ያሳለፈ ነውና እንግዲህ ደግሞ ወደ ሪስክ ዘርፍ መጥቷል። እንግዲህ ደግሞ አሁን ያሳካባቸው ብዙ ሳይቶች አሉ። እሱም ደግሞ በራሱ ገንብቶ ሰርቶ ነው የሽያጭ ውስጥ የገባው። አሁን ደግሞ በጣም አሪፍ አሪፍ ቦታዎች አሁን የሰማራቸው ፋብሪካ መትከል እንዲሁ ደግሞ ቄራ ላይ በጣም አሪፍ የሆነ ሳይቶች እየተሰሩ ነው እየተገኙ ያሉትና ያው ምንድነው ትልቁ ነገር ላይ አድቫንቴጁ በክፍያ ፕሮግረሱ እያየን መክፈሉ ማለት በጣም ትልቅ ነገር ነው። ለምን ያው ህንፃው ራሱ እየተሰራ እንደሆነ እያየን ተስፋ እያደረግን ብራችንን ኢንቨስት ማድረጉ በጣም የተሻለ ነገር ነውና ትልቅ ኦፕሽን ነው። በጣም አመሰግናለሁ። ምናልባት የምትጨምረልን ነገር ካለ ዛሬ እናወራበትና እንግዲህ ያው እኛም በደንብ አውርተን አስበንበት እንመጣለን ማለት ነው። ኦልሞስት አሁን 360 ሺህ ብር ማለት በዶላር እንኳን ቢታሰብ ወደ 2,000 ማለት ነው። በጣም ትንሽ ብር ነው። በዚህ ሰዓት ደግሞ 300 ሺህ ብር ትልቅ ብር አይደለም፣ ግን የቤት ባለቤት መሆን የሚቻልበት ኢንቨስት ማድረግ የሚቻልበት እድል አለና ያ ደግሞ በ2 ዓመት ሂደት ውስጥ የሚከፈል ስለሆነ የሚከብድ አይደለም ብዬ አስባለሁ። እሱ በጣም ትልቅ እድል ነው። ሞቶን ሳይቶቹን በደንብ አድርገን እናያቸዋለን። ከዛ ደግሞ እግዚአብሔር ከረዳን ምናልባት ደግሞ አንዱ ሊገዛን ይችላል። ምናልባት ልጨምርልን ነገር አለ። በጣም አሪፍ እንግዲህ ያው ልጨምር የምችላቸው ነገሮች ያው ያሉትን ነገሮች በተወሰነም መልኩ አድሬስ ለማድረግ ሞክሬያለሁ። ዋና ዋና ነገሮች ብዬ የማስባቸው ነገሮች ግን አሁንም በደንብ እንዲያስቡትና እንዲረዱት የምፈልገው አሁን የቀረቡት ኦፈሮች ለተወሰነ ጊዜ ብቻ ነው የሚቆዩት። እንግዲህ ቀደም የሰጧቸው የንግድ ሱቆቻችን ላይ እንደያከፋፈላቸው ከ5% ጀምሮ እስከ 30% የሚደርስ ቅናሽ አዘጋጅተናል ማለት ነው። ኢቨን በቁጥር ለማየት ሞክረናል። ያ ማለት 4 ሚሊዮን ብር እየሸጥነው የነበረውን ሱቅ ዛሬ ላይ በ2 ሚሊዮን 800 ሺህ ብር ማግኘት ትችላላችሁ እያልን ያለ ነው ማለት ነው። ይሄ ቀላል ነገር አይደለም። ቀደም እንዳልከው ነው ናይዲ ወጥተው 20 ዓመት የተነዳ መኪና የሚሸጥበት ዋጋ ነው። በዛ ዋጋ ነው ሱቅ እንስጣችሁ እያልን ያለ ነው። እንግዲህ እነዚህ ሱቆች ያለንበት ኤሪያም ዲፕሎማት ኤሪያ በመሆኑ ኢቨን ኢፍ በዶላር መከራየት የሚችሉ ናቸው። ስቲል አፓርትመንቶቹ እንደዛው ተመሳሳይ በዶላር መከራየት የሚችሉ ናቸው። ለኢንቨስትመንትም ሆነ ለመኖሪያ በጣም አመቺ የሆነ ኤሪያ ነው የሜክሲኮ አካባቢ ያለው ሳይታችን ማለት ነው። እሱ ላይም ኢንቨስት ማድረግ ይፈልጉ ተመሳሳይ ቤቶቻችን ላይ እዛው ያለው ቤቶቻችን ላይ በጣም ቆንጆ የሆነ ዲዛይን ያላቸው ሁሉም ቤቶች ናቹራል ላይት እና ናቹራል ቬንቲሌት
የሚያደርጉ ቤቶች ናቸው። ከዛ አንጻር የቀሩንም ቤቶች የቀሩንም ሱቆች በጣም ጥቂቶች ናቸው። ፕላስ ይህም ኦፈራችን የሚቆየው በጣም ለተወሰነ ጊዜ ነው። ያው የእናንተን 10 ሳልነካ ማለት ነው። ለእናንተ ያቀረብኩት 10 ይኖራል ማለት ነው። ተመሳሳይ የቄራው ፕሮጀክታችን ላይ አዲስ ፕሮጀክት በመሆኑ ነው እስከ 5% ዳውን ፔመንት ከፍለው ቀሪውን 95% ቤዝድ ኦን ኮንስትራክሽን ፕሮግረስ መክፈል የሚችሉበት ሁኔታ ይኖራል። እዛ ላይም በተመሳሳይ መልኩ አከፋፈላቸውን ከፍ አድርገው መክፈል ለሚችሉ ደንበኞቻችን እስከ 15% የሚደርስ ቅናሽ እያደረግን ያለ ነው የቄራውም ሳይታችን ላይ ማለት ነው። ይሄም ትልቅ ኦፖርቹኒቲ ነው ብዬ አስባለሁ። እና ወይዴ እንግዲህ ያለው የቤት ፈላጊ ቁጥር ያው ብዙ ነው እውነት ለመናገር ከዛ አንጻር ዋናው ዓላማችንም እንደ ካምፓኒ ያው ተደራሽ መሆን ነው። አፎርዴብል በሆነ ዋጋ ሁሉንም ባማከለ መልኩ እኛ ጋር መጥቶ ደንበኛ የለንም ይሄ ብለን መመለስ አንፈልግም። ሁሉም እንደ አቅሙና እንደ ኪሱ የቤት ባለቤት መሆን የሚችልበትን ሁኔታዎች ነው ያመቻቸ ነው ማለት ነው። ከዛ አንጻር ቢሮ በመገኘትም ሊሆን ይችላል እንግዲህ ከስርም በሚቀመጡ ስልኮች በመደወል ሙሉ መረጃውን ማግኘት የሚችሉበት ሁኔታ ይኖራል። አገር ውስጥ ላሉ በኖርማል ስልክ ቢደውሉልን እንዲህ ደግሞ ከሀገር ውጭ ያሉ ቅድም እንዳነሳ ነው እነሱም በዋትሳፕም በቴሌግራም አካውንቶች አሉ። እዛ ላይ በመደወል ዲቴይል ኢንፎርሜሽኖችን ማግኘት የሚችሉበት ሁኔታ ይኖራል። ያው እናንተን ደግሞ ሜንሽን ካደረጉ በዛው ልክ የሚያገኙት ኦፈር ይኖራል ማለት ነው። እናመሰግናለን ተመልካቾቻችን። ስለዚህ እናንተ በግል ተጠቀሙ። የሚገባውን ኢንፎርሜሽን ወስጃለሁ። ለተላኩበትም ዓላማ እንግዲህ ጥሩ ነገሮችን ወስጃለሁ ማለት ነው። በጣም አመሰግናለሁ። ጊዜ ሰጥተን እንግዲህ በደንብ አድርገን ስላብራራልን እናመሰግናለን። በጣም እግዚአብሔር ያክብርልን። ምናልባት እናንተን ሞር ኢንፎርሜሽን ማግኘት ለሚፈልጉ ሰዎች በዚህ በመታየሱ ቁጥር ደውላችሁ በምትፈልጉት ሶሻል ሚዲያ ፕላትፎርም ዋትስአፕን፣ ኢሞን፣ ቴሌግራም ላይ ማውራት ትችላላችሁ። እዚህ ኢትዮጵያ ያላችሁ ሰዎች ማለት ደግሞ ካላችሁ መጣችሁ በአካል ግባችሁ ተገኝታችሁ ልክ እንደኛ ኢንፎርሜሽን ጠይቅ ነው ኢንፎርሜሽን ጠይቃችሁ እንግዲህ የቤት ባለቤት የሱቅ ባለቤት ሞል ይሻላችኋል። እስከሻል ብሎ ማን ይጠላል እንዴ? እንደዚህ ነው ተመልካቾቻችን። ስለዚህ እናመሰግናለን። እሺ በጣም ነው አመሰግናለሁ። እሺ ቴንክ ዩ በጣም